እንግዲህ ተመልካቾቻችን እዚህ ፕሮግራም ላይ ከ10 ጊዜ በላይ አግብቶ የፈቱ ሰዎችን ነው የምናቀርብላችሁና አቶ ቶድሮስ 11ኛ ሚስት እየፈለገ ነው። አቶ ማጅራት ውድ የተከበራችሁ ተመልካቾቻችን እንግዲህ ዛሬም በአዲስ ፕሮግራም መጥተናል። እናውቃለን ለትንሽ ጊዜ ጠፍተን ነበር። እዚህ ዓለም ላይ አይታወቅም የሰው ልጅ ምን እንደሚያጠፋው አለመመቻቸት ምናምን ነገር ይፈጠራልና ለአንድ ሁለት ሳምንት ጠፍተን ነበር። ለሱ ይቅርታ እየጠየቅ ዛሬም በአዲስ ፕሮግራም መጥተናል። እንግዲህ መንገድ ላይ ሰዎችን ቃለ መጠየቅ እናረጋቸዋለን እያል ፕራንክ እናረጋቸዋለን ማለት ነው። እናስደነግጣቸዋለን ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ ከኛ ጋር ሁኑ። እንግዲህ ቶም እንደምንለው ይሄን ቻናላችንን ጂኤምኤስን ሰብስክራይብ እያደረጋችሁ ለዘመድ አዝማድ ለጓደኞቻችሁ ሼር እንደምታደርጉ ተስፋ እናደርጋለን ማለት ነው። አሁን ቀጥታ ወደ ፕራንክ ፕሮግራማችን ነው የምንሄደው። ሌትስ ጎ። ብቻችን እዚህ ጋር አንድ መንገደኛን አግኝተናል። ስሙ ማን ነው? ሲሳይ። እሺ እንግዲህ ተመልካቾቻችን አቶ ልበል ወጣት ሲሳይ እንግዲህ ተመልካቾቻችን ከ10 ጊዜ በላይ የፈቱ ሰዎች ነው እንግዲህ እዚህ ፕሮግራማችን ላይ የምናቀርብላችሁ። ሲሳይም ከ10 ጊዜ በላይ ፈቶ ነው እና 11ኛ ሚስት እየፈለገ ይገኛል። ይሄ ነገር ዛሬ እንዴት እንደሆነ ዛሬ ይነግረናል። ምን ትላለህ? ከ10 ጊዜ በላይ አግብቶ ማውጣት 11ኛ እየፈለክ ነው? አንደኛ ሳይሆን አንደኛ እንግዲህ ተመልካቾቻችን ሲሳይ 11ኛ 11ኛ ሳይሆን አንደኛ ሚስት። እንግዲህ ተመልካቾቻችን ሲሳይ 10 ሚስቶቹን እየካደ ይገኛል። እኔ አላገባውም ገና አንደኛ ሚስት ማግባት ፈልጋለሁ እያለ ነው። ይህ ነገር እንዴት ትላለህ? ለምን ነው የምትክዳቸው? ሳምራዊት፣ ሜሪ የት አስቀመጥካቸው? አይ እነሱ ናቸው የሚያውቁኝ፣ እኔ አላውቃቸውም። ስሞት ማለት ቴዎድሮስ አቶ ልበለ። እሺ አቶ ቴዎድሮስ እንግዲህ ተመልካቾቻችን እዚህ ፕሮግራም ላይ ከ10 ጊዜ በላይ አግብቶ የፈቱ ሰዎችን ነው የምናቀርብላችሁና አቶ ቴዎድሮስ 11ኛ ሚስት እየፈለገ ነው። አቶ ቴዎድሮስ መልስልና እኛችን ስሙን ያስተዋውቅልናል። ስሙን ያብጸጋ የተሰኘው ወሸ ከተባለ ወደ ቤት ስንት ሰዓት ነው የምትገባው? 3 ሰዓት ተኩል። እንግዲህ ታያችሁ ተመልካቾቻችን 3 ሰዓት ተኩል ነው እንግዲህ ያብጸጋ ሰው ማዝራት እየመታ በጊዜ ወደ ቤቱ የምገባው። ተመልካቾቻችን ዛሬ ይህ እንዴት እንደሆነ እንጠይቋለን። እንዴት ሊሆን ቻለ? 3 ተኩል እየገባ እንዴት ማዝራት ነው? ሞታ 2 ሰዓት ነው። ከዛም በኋላ በቃ 3 ሰዓት ተኩል ይገባል ወደ ቤት። እንግዲህ ከስራ የሚወጣው 2 ሰዓት ነው። 1 ሰዓት ተኩል በሆነች ደቂቃ ውስጥ ነው እንግዲህ ያብጸጋ ሰውን ማጅራት መመታው። እኔ ማጅራት አልመጣም እንዴ? ዛሬ ያገኘነው እዚህ እንደማንም ኢትዮጵያዊ ቁጭ ብሎ ቡና ሲጠጣ ነው። እንዴት ቡና ይምጣል? ቡና ልጋብዛችሁ እያለ ነው እንግዲህ ያብጸጋ። ከካሜራ በኋላ እንደማሸመጥጠን ተስፋ እናደርጋለን። እሺ ያብጸጋ እና ፍራንክ ነው ለማንኛውም እሺ አባቢ ተመልካቾቻችን አሁንም እዚህ ጋር ሌላ መንገደኛን አግኝተናል። ስሙን ማልበብ? My name is ላስላስ ማለት ነው። ላስላስ የተሰኘው መሸ ከተባለ ወደ ቤት ስንት ሰዓት ነው የምትገባው? መሸ ከተባለ 6 ሰዓት። እንግዲህ ላስላሽ 6 ሰዓት ነው እንግዲህ ሰውን ማጅራት እየመታ ሰውን ያሰደረው። 6 ሰዓት ከሌሊቱ 6 ሰዓት ተቸግሯል ህብረተሰቡ። ምን ትላለህ ላስላሽ? ማጅራት
እንግዲህ ቼንጅ ጫወታ ብሏል። ላስላስ ማለት ነው ፍራንክ ነው በነገራችን ላይ እንግዲህ ላስላስ የሥራ ሰው ነው። ከባድ የሥራ ሰው አይስክሬም አለ። ይሄ ስንት ነው? ባለ 30 ብር አለች፣ ባለ 20 ባለ 50 እስከ 100 ብር ድረስ አለች። ለተማሪ አነስ የምትሏል ስንት ነው? በቃ ዝቅተኛ 20 ብር ነው። 20 ብር ነው። እንብላ ወጣ በቃ this is very ጥያቄ ስጠይቅ በቃ check it is amazing ice cream my brother በቃ ለኔ ለጓደኛዬ ይሄ ደግሞ ዩሮፕ ስታንዳርድ ምርጥ አይስክሬም ነው። ቀምሳችሁ ማለት ትችላላችሁ። በቃ ድሬዳዋ ውስጥ ከመጡ ይሄን አይስክሬም ሳይቀምሱ መሄድ የለባቸው። ጣፋጭ ምርጡ ከድሬ ጣፋጮች ምርጡ አንዱ ነው አይስክሬማችን። ወሳፍ እንግዲህ ተመልካቾቻችን ለማንኛውም ሰዎች ቀመስቀመስ አድርጋችሁ ፈታ በሉ። ይመቻችሁ ብራዘር፣ እንወዳችኋለን። ለተመልካቾቻችን ሳታገኙታችሁ አዎ ቴስት ስላሰ ሳታደርጉ በተለይ አይስክሬም እንዳመልጣችሁ። ነመስቴ ባይ በላቸው። Thank you very ሰብስክራይብ አድርጉት እየላሳችሁለት። እሺ ቴንክ ዩ። እንግዲህ ተመልካቾቻችን አይስክሬማችንን እየበላን ዛሬ ቃለ መጠይቅ እያደረግን በጣም አሪፍ ፋን የሆነ አዝናኝ ቪዲዮ ነው ፕሮግራም ነው ዛሬ እየቀረጽን የምንገኘው። እንግዲህ ፕሮግራማችን ይቀጥላል። አሁንም እንድትከታተሉን እያልን በአክብሮት እንጠይቃችኋለን። እኔ ከእናንተ ጋር ፕሮግራሙን እየመራው ያለሁት ማን ነኝ? አብዱልዛቅ ሁሴን። ሰብስክራይብ ለማለት ነው የመጣነው። ሰብስክራይብ አድርጉ በእናትህ፣ ላይክ ቪዲዮውን ነሽ፣ ከዛ ሰብስክራይብ አድርጉ፣ ከዛ እንመለሳለን። እንግዲህ ተመልካቾቻችን አሁንም እዚህ ጋር ሌላ መንገደኛ አግኝተናል። የዛሬው መንገደኛችን ስሙን ያስተዋውቅልናል። ስሙን በከለና ስንታየው የተሰኘው ግለሰብ የዛሬው ቃለ መጠይቅ የምናደርገው ሰው ከ10 ጊዜ በላይ አግብቶ የፈታ ሰው ነውና በዚህ ወጣትነቱ እንዴት ሊሆን እንደቻለ ዛሬ እንጠይቀዋለን። እንዴት ሊሆን ቻለ? ከ10 ጊዜ በላይ 11ኛ አምስት ፈልጉልኝ ያለ ነው። እንግዲህ አቶ ስንታየው በቃ 11ኛ እና 12ኛ እያፈላለኩኝ ነው። 11 አይደለ 12 እና 13 እያፈላለኩኝ ነው። እሺ እንዴት ሊሆን ቻለ? 10ን እንዴት መፍታት ቻለ? በምን ምክንያት ማወቅ ይፈልጋሉ ተመልካቾች። ራንቺ ይወጋሻል ወለዚህ እንግዲህ ውድ የተከበራችሁ ተመልካቾቻችን እንግዲህ የዛሬው ፕሮግራማችን ይሄን ይመስል ነበር። እንዳዝናናችሁ ተስፋ እናደርጋለን። እንግዲህ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ሁሌም እንደምላችሁ ቸር ቆዩልን። እኔ ከእናንተ ጋር እስከዚህ ሰዓት ድረስ ቆይታ ያደረኩኝ አብዱልዛቅ ሁሴን ነበርኩኝ። ጎልደን ሚዲያ ሰርቪስ ወይም ጂኤምኤስን ሰብስክራይብ እያደረጋችሁ ይህን ቪዲዮ ደግሞ ላይክ አድርጉ። ሳምንት በሌላ ፕሮግራም እንገናኛለን። ባይ GMS